ዋጋ የሌላችሁ ቦታ ላይ አትገኙ። እውነቴን የእናንተን መኖር የሚፈልጉ የእናንተን እርዳታ የሚያስፈልጋቸው እናንተ አብራችኋቸው ስትሆኑ ደስተኛ የሚሆኑ በጣም ብዙ ሰዎች አሉ። ፍቅረኛችሁ ዋጋ የማይሰጣችሁ ከሆነ በቤተሰብ ውስጥ ምንም ዋጋ ከሌላችሁ፣ በጓደኞች መካከል በስታፍ መካከል ምንም ዋጋ ከሌላችሁ እነሱ ጋር ምን ትሰራላችሁ? የእናንተ መኖርም አለመኖርም ትርጉም ከማይሰጥ ቦታ ላይ ለምንድን ነው የምትገኙት? ወይም እንዴት እዛ ጋር ለረጅም ሰዓት ታሳልፋላችሁ? ወይም እንዴት እዛ ጋር ትቆያላችሁ? ይቅርታ አድርጉልኝ፣ እኔ ዋጋ የሌለኝ ቦታ ላይ 15 ደቂቃ ቁጭ ብሎ ቡና መጠጣት ያቅተኛል። የቤተሰብ ስብሰባ እንኳን ቢሆን እኔ ማልሳተፍበት ወይም ደግሞ የኔ ዋጋ ማይታወቅበት ቦታ ላይ አልሰበሰብም። የእናንተ መኖር የሚያስፈልጋቸው የእናንተን እርዳታ የሚፈልጉ እናንተ አብራችኋቸው ስትሆኑ ደስተኛ የሚሆኑ የእናንተ እስኪል፣ የእናንተ ስራ፣ የእናንተ አቅም፣ የእናንተ ደግነት የሚያስፈልጋቸው በጣም ብዙ ሰዎች በጣም ብዙ